ማን ነው? ወይም አብ የሰጠው ተስፋ ምንድነው? አብ የሰጠው ተስፋ መጥቶ ከሆነ የት ደረሰ? እንግዲህ that is the promise of the word of God የሚባለው ትልቁ ብዙ የእግዚአብሔር ፕሮሚስ አለ። እግዚአብሔር ከአብርሃም ጀምሮ የተናገረው ፕሮሚስ አለ። የአዲስ ኪዳን ኢየሱስ ሞቶ ወደ ሰማይ ከመሄዱ በፊት ኢየሱስ ከሞተ በኋላ ለኛ ሊሰጠን የሚችል ሌላ አጽናኝ ኢየሱስ ዮሐንስ ወንጌል 16 ከቁጥር 5 እስከ 8 ያ አንዱ የተስፋ ቃል ነው። ምንድነው? አብ የሰጠው ተስፋ ቃል የት ደረሰ ማለት መንፈስ ቅዱስ ነው። መንፈስ ቅዱስ ሰጪው ማን ነው? አብ ነው። ሁለተኛ ዮሐንስ ወንጌል 16 26 ላይ አብ የሰጠው ተስፋ እንደዚሁ እናያለን። ዮሐንስ ወንጌል 15 ላይም 26 ላይ አብ የሰጠው ተስፋ እናያለን። እነዚህ ሶስት ነገራቶች በጣም ይናገራሉ። ክብር ለጌታ ይሁን። አሜን። አብ የሰጠው ተስፋ ምንድነው? መንፈስ ቅዱስ ነው። የት ደረሰ? ኢየሱስ ሞቶ ወደ ሰማይ ከሄደ በኋላ በኢየሱስና በአብ ሁለቱን መንፈስ ቅዱስ ወደኛ ልኳል። ኢየሱስም እንዲህ አለ፣ እነሆ እኔ ብሄድ ይሻላል ሲል ጴጥሮስ ልቡ አዘነ ይላል። ዮሐንስ ወንጌል 16 ቁጥር 4 ጀምሮ ስታይ ጴጥሮስ አዘነ። ለምን ትሄዳለህ ነው? ለምን አብረን ከኛ ጋር ለምን አትኖርም? ለምን ወደ አብ ልሄድ ብላ ፊታችሁ ጠቆረ? ለምን አዘናቸው? እኔ ብሄድ ይሻላል፣ መስቀሉን ሞቼ ብሄድ ይሻላል። እኔ ደግሞ ካልሞት አብ የሰጠው ይሄ መንፈስ ቅዱስ ወደ እናንተ አይመጣም። አገኛችሁ? ሰጪው ማን ነው? አብ የሰጠው ተስፋ ቃል ነው። አብ የሰጠው ተስፋ ቃል እኔም ወደ አብን እለምናለሁ፣ እሱም አጽናኛውን መንፈስ ቅዱስን በእኔ ቦታ ይልካቸዋል። ለምን መንፈስ ቅዱስ መሰጠት አስፈለገው? በዚህ ምድር ሳለ ኢየሱስ ክርስቶስ የአብን ፍቃድ ይዞ ወደዚህ ምድር ሲመጣ ኢየሱስ ክርስቶስ ዋና አጽናኝ ነበር። የሐዋርያቶቹ አስተማሪ ነበር፣ መካሪ ነበር፣ መሪ ነበር፣ ሁሉን አድራጊ ነበር። ስለዚህ ቦሳቸው እሱ ነው፣ መሪያቸው እሱ ነው። ስለዚህ መሪያቸው ሊሄድ ነው። ማይ ጋድ ጠቅላይ ሚኒስትራቸው ሊሄድ ነው፣ አዛዣቸው ሊሄድ ነው፣ ቦሳቸው ሊሄድ ነው። ስለዚህ የሱም ቦታ ይሄ ከሰማይ የወንጌልን የምስራቹን ቃል ይዞም የመጣው በአብ ፍቃድ ነው። የአዳም የሰራው ኃጢአት ከሰዎች ሁሉ ሊወገድ የሚችለው አንድ ሰው ወደ ምድር መጥቶ ሊሞት የሰውን ሁሉ ኃጢአት ይዞ ወደ አብ ሄዶ አስተሰሪዮ መሄድ አለበት። ስለዚህ አዳም ምን አድርጓል? የእግዚአብሔርን ትልቅ ስራ ንዷል። ምን ሲባላችሁ አይብሰላችሁ፣ እግዚአብሔር በጣም ነው ያዘነው። አዳም የገነት ውስጥ የፍጥረት ስም ሁሉ እንዲያወጣ አድርጎ ከሰው ከሚለው ስም ውጪ ወደ ኃጢአት ወደ መጣ፣ ወደ ምድር መጣ። በአዳም መሳት ኃጢአት በእያንዳንዱ ሰው ቤት ውስጥ ገባ። እግዚአብሔር በፈጠረው ፍጥረት ላይ ሁሉ በምድር ላይ አደገኛ የሆነ የእግዚአብሔር ቅጣት መጣ። በኖህ ዘመን ያሉ ሰው አጠፋ ከአዳም ኃጢአት የተነሳ። ከዛ በኋላ እግዚአብሔር እንዲህ አለ፣ ያን ያጠፋውን ፍጥረት ሁሉ እግዚአብሔር ካየ በኋላ ዳግም ይሄን አልሰራም ብሎ እግዚአብሔር የሰው ዘር አላጠፋም ብሎ ኮሚትመንት እግዚአብሔር ሲናገር ያ ኮሚትመንት በደምና በቃል መጽናት ነበረበት። ሃሌሉያ አሜን። በደምና በቃል ምን መጽናት ነበረበት። ስለዚህ አዳም ኃጢአት ሰጥቷል። ዓለም ምን መሆን አለበት? ነፃ መውጣት አለበት ከሰይጣን አጋንንታዊ አሰራር። አዳም ባመጣው ሰይጣን እየጨፈረ ነው። የሰው ልጆችን አስጠፋ። በኖህ ዘመን ጠፋ ኢያሪኮ አይናችን እያየ ጠፋ። ከዛ በኋላ እግዚአብሔር ሰማይና ምድር ይሁን አላለ። መንፈስ ቅዱስ ደግሞ ለሰማይ ምን ሰጠ ይላል? ውበትን ሰጠ ይላል። ገባ? የመንፈስ ቅዱስ ስራ ነው። ውበትን ሰጠ ይልና በምድር ላይ በመጣ ጊዜ በውሃ ላይ ምን ሆነ አለ? በውሃ ላይ ተንሳፈፈ። ውሃም ራሱ ቅርጽ አልነበረውም። ገባ? ተንሳፈፈ። ምድር ሁሉ ውሃ ነበር፣ ተንሳፈፈ። ስለዚህ ይሄ ቦታ መሬት ይሁን፣ ይሄ ቦታ ሐይቅ ይሁን፣ ቅርጽ ያጣውን ነገር በምድር ቅርጽ ሊሰጥ ሲመጣ ውሃ እንኳን ባህርና ውቅያኖሱ ዌልካም ብሎ ነው መንፈስ ቅዱስን የተቀበለው። አሜን ነው። ልክ በየትኛውም ነገር ላይ ስታይ አብ ወልድ መንፈስ ቅዱስ ስራ አለባቸው። የትኛውም ነገር ላይ የአብ መንፈስ ቅዱስ ስራ አለ። አሁን
አብ የተናገረው ተስፋ ቃል ኢየሱስ ሉቃስ ወንጌል 24:49 ላይም አለ አይደል? በቃ ወደ አብ እንደሚሄድና መንፈስ ቅዱስ እንደሚመጣ። ስለዚህ በእነሱ በዮሐንስ ወንጌል 14፣ ዮሐንስ ወንጌል 15፣ ዮሐንስ ወንጌል 16 ኢየሱስ አብ ስለሚሰጠው ተስፋ ቃል በጣም የተናገረባቸው ክፍሎች ናቸው። ስለ መንፈስ ቅዱስ ኢየሱስ እንደውም አራቱ ወንጌል ላይ ያስተማረበት ክፍል እነዚህ ሶስት ክፍል ናቸው። ልክ እንዲህ ነው ሌላም ሰው ማስተማር ያለባቸው። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይሄ የመንፈስ ቅዱስ ኪዳን አስተማሪ ሲያደርገኝ የመንፈስ ቅዱስ መረዳት ብቻ ሳይሆን ህብረቱ ብቻ ሳይሆን ሁለንተናውን ኢምፐርሰን መሆኑን ጭምር ልትዳስሰው ማየቱን መረዳት፣ ጆሮ እንደሚሰማ ማወቅ፣ መንፈስ ቅዱስ እንደ ሰው እንደሚናገር ልብ ማለት በጣም ያስፈልጋል። እዚህ አብ የሰጠው ተስፋ ምንድነው የሚለው ምዕራፍ ክፍል ኢየሱስ ክርስቶስ ተስፋ የተባለው መንፈስ ቅዱስ ሲገለጽ በዮሐንስ ወንጌል ክፍል ውስጥ ግራ ተጋብተውና አዝነው ሲያዩአቸው ራራላቸውና ኢየሱስ ክርስቶስ እንዲህ አለ፣ አሁን ግን ወደ ላከኝ እሄዳለሁ፣ ከናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኩ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። የበረታው ሊመጣ መንፈስ ቅዱስ ከኛ ጋር ነው ስንል ኢየሱስ ክርስቶስ ከኛ ጋር እንደሆነ መረዳት አለብን። የመንፈስ ቅዱስ ሕልውና የመንፈስ ቅዱስ ኅብረት ከኛ ጋር ካለ ኢየሱስ ክርስቶስ ከኛ ጋር አለ። ይሄ ሳይሆን ተነስ የሚሆን ነገር ነው። ስለዚህ የመንፈስ ቅዱስ ሕላዊነት ወደኛ የሚመጣው ኢየሱስ ክርስቶስ እግዚአብሔር የሱ አልሆትን የሚገልጽበት መንገድና ስርዓት ነው። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ ብሎ ደግሞ ለመጀመሪያ ጊዜ በዚህ ዮሐንስ ወንጌል ላይ የተናገረው በአራቱ ወንጌል ላይ የተናገረው መንፈስ ቅዱስን ኢየሱስ ክርስቶስ ነው። አሜን። መጽሐፍ ቅዱስ በብሉይ ኪዳን እርሱ ብሎ ኢየሱስን ገልጠውታል። ኢየሱስ ግን በዚህ አራቱ ወንጌል ደግሞ እርሱ ብሎ የገለጠው መንፈስ ቅዱስን ነው። ስለዚህ በዚህ የተስፋ ቃል መሰረት መንፈስ ቅዱስ ከአብና ከወልድ ተሰጥቶናል። በመንፈስ ቅዱስ መላክ መውረድ ከኢየሱስ ተስፋ ቃል ወዲህ ሌላ የሚጠቀስ ቅድመ ሁኔታ የለም። የአብ ሁለተኛው ትልቁ በረከት መንፈስ ቅዱስ ነው። አንደኛው ኢየሱስ ክርስቶስ ነው። ከድንግል ማርያም መጣ፣ ቆየ፣ ተወለደ፣ አደገ፣ ሞተ። በዛ በሞቱ በመስቀሉ ስራ በረከት አገኘን፣ ሄደ፣ በአብ ቀኝ ተቀመጠ። ስለዚህ ኢየሱስ ክርስቶስ አብ የሰጠውን ተስፋ ቃል ሲልክልን ቅድመ ሁኔታ ተናገረ። ምዕራፍ 1:8 ላይ ኢየሱስ ክርስቶስ የተስፋ ቃል ሰጥቶናል። ወንጌል 16 ቁጥር 5-8 አጽናኙ መንፈስ ቅዱስ ወደ እናንተ ልካለሁ ብሏል። አጽናኙ መንፈስ ቅዱስ ወደ እናንተ ካልመጣ ምንም ልትሰሩ አትችሉም። ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 እስከ 27 ላይ ይህን አንድ የተስፋ ቃል ሁለተኛ የተስፋ ቃል ታያላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ መንፈስ ቅዱስን ሳትቀበሉ ወዴትም አትሂዱ፣ ወደ ዓለምም ወደ ይሁዳም ወደ ሰማርያም አትሂዱ አለና ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መጣና ምን አለ? መንፈስ ቅዱስን በተቀበላችሁ ሰዓት ወዴት ሂዷል? ወደ ዓለም ወደ ይሁዳ ወደ ሰማርያ ሂዱ ብሎ አዘዘ ማለት ነው። አገኛችሁ አይደል? that is the promise of the word of God። ይሄ ነው አብ የሰጠው ተስፋ ቃል፣ ኢየሱስ የሰጠው ተስፋ ቃል አንድ ነው። አብ የሰጠው ተስፋ ቃል ይሄ ነው፣ ኢየሱስ የሰጠው ተስፋ ቃል ይሄ ነው። ስለዚህ አማኝ ወንጌል ሊያገለግል ሲፈልግ ጥሪ ተጠርቶ ሊሆን ይችላል፣ ነቢይ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ ሐዋርያ ሊሆን ይችላል። ኢቭን ተራ አንዳንዱ አማኝ መንፈስ ቅዱስ በውስጡ ላይ ስጦታ ሰጥቷል ይላል አይደል? የአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጀምሮ ስናይ መንፈስ ቅዱስ እንደወደደ ስጦታ ለአማኞች ሁሉ እንደሰጠ እናያለን። እግዚአብሔር ደግሞ ለአማኞች ሁሉ ማንን ሰጥቷል? ኢየሱስ ሰጥቷል። ለአማኞች ሁሉ ቀጥሎ ማንን ሰጥቷል? መንፈስ ቅዱስ ሰጥቷል። ለየት የሚያደርገው በእያንዳንዳችን ውስጥ አገልግሎት ነው። አሜን። ጥሪ ልዩ ልዩ ነው፣ አገልግሎት ልዩ ነው፣ ጸጋ ስጦታ ልዩ ልዩ ነው። አሜን አሜን። ስለዚህ አንድ አካል ከሌላ አካል ጋር ምን አይሆንም? አይጋጭም። ለምን? ይሄ አካልም ብልት ነው። እዚህ ብልት ላይ ምን አለ? የመንፈስ ስጦታ አለ። እዚህ ጋር ምን አለ? እሷ ጋር ምን አለ? መንፈስ ስጦታ አለ። ለየት የሚያደርገው ምንድነው? አገልግሎት ልዩ ነው፣ ጸጋ ልዩ ልዩ ነው፣ ጥሪም ልዩ ልዩ ነው። ስለዚህ መንፈስ ቅዱስ ሲመጣ ኃየለ ነቢይ ነህ እከሌ ሐዋርያ ነህ አላለም። ሐዋርያቶች ላይ አላለም።
ሁሉም መጀመሪያ ማመርጧቸዋል። ጌታ ኢየሱስ ክርስቶስ 11ዱንም ሐዋርያ አንዱ የከዳው ይሁዳ ነው። 11ዱ ሐዋርያ አድርጎ የጠራ ነው። ሐዋርያት ደግሞ በሰጣቸው ስልጣን አንድ ሰው በቦታ ላይ ተክተዋል። አሜን አሜን። ስልጣን ተቀብለዋል፣ ከጌታ ተቀብለዋል። ጌታ በዓለም ሁሉ ሄዳችሁ ወንጌልን ስበኩ፣ ለፍጥረቱ ወንጌልን ስበኩ፣ አጋንንትን አሰጡ፣ ሕሙማንን ደዌ ፈውሱ ተብሎ ለሐዋርያት ብቻ አይደለም ይሄ ስልጣን የወረደው። ማርቆስ ወንጌል 16 ቁጥር 17 ላይ አታችሁ ከሆነ ከቁጥር 16 ጀምሮ የሚገርም ነገር ነው። 16 ለምን በኢየሱስ ስም ምን ያደርጋሉ? አጋንንትንም ያወጣሉ። በስም ነው ያለው። እጅ በመጫን ደግሞ ምን ያደርጋሉ አለ? ደውያን ይፈውሳሉ አለ። እባብ እንኳን ቢመርዛቸው ምን አይኑ አይገላቸውም። የተመረዘ መርዝ እንኳን ቢጠጡ አጥሩ። መንፈስ ቅዱስ ሲወርድ ይሄ ስጦታ በአማኞች ሁሉ ይገለጣል ማለት ነው። ይሄ መንፈስ ቅዱስ ወረደ ማለት ወይም አንድ አማኝ መንፈስ ቅዱስ ተቀበለ ማለት ምን ማለት ነው? ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት ወደ ሕይወቱ ይገባል። መንፈስ ቅዱስ ወደ ሕይወቱ ሲገባ ምን ያገኛል ማለት ነው? የዘላለም ሕይወትን ያገኛል። አሜን አሜን። እነዚህ ስጦታዎች መቼ ነው የሚመጡት? እነዚህ ስጦታዎች የሚመጡት በሂደት ነው፣ በፌሎሺፕ ነው፣ በህብረት ነው። መቼ? የመንፈስ ሙላት የሚባል ነገር አለ። መቼ? ሁል ጊዜ። ኤፌሶን 5 ቁጥር 18 በወይን ጠጅ አትስከሩ፣ በመንፈስ ግን ተሞሉ። ቆላስይስ 3:16 ቢላል አማኞች ሁሉ ምን ይሆን? የእግዚአብሔር የቃል ሙላት ይኑርባቸው። ዛሶች ቤተ ክርስቲያን በቃል ሙላትና በመንፈስ ቅዱስ ሙላት በታምኑ። ስለዚህ ጴንጤቆስጤ ቸርች ማለት ይሄ ቸርች ነው። ይሄ ቸርች ጴንጤቆስጤ ቸርች ማለት ምን ማለት ነው? መንፈስ ቅዱስ የወረደበት አማኞች ሁሉ መንፈስ ቅዱስ ቅባት የተቀበሉበት። አሜን አሜን። አየለ በለጠ የለ ሁሉም ልሳን ይናገራሉ። ባይናገሩ አንዱ ልሳን ባይናገር ሌላ ስጦታ አለ፣ የመፈወስ ስጦታ ይኖረዋል። ስለዚህ ኢየሱስ ምን አለ? መንፈስ ቅዱስ በወረደ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ። ይህ ኃይልን ከተቀበላችሁ ደግሞ ምን አለ? ሂዱ። ወዴት? ወደ ዓለም። ወዴት? ወደ ሰማርያ። ወዴት? ወደ ይሁዳ። ወዴት? ወደ ዓለም ሁሉ። ስለዚህ ማቴዎስ ወንጌል ከዚህ የተነሳ ኢየሱስ መንፈስ ቅዱስ ሰዎች ላይ ሲወርድ የማቴዎስ ወንጌል 28 ቁጥር ከ18 እስከ 20 ላይ ያለው ሁሉም አማኝ የሚሰራው ግዴታ ነው። ሁሉም አማኝ ወንጌል ወደ ዓለም መሄድ ባይችል ሰፈር ላይ፣ ከተማ ላይ፣ መንደር ላይ ይመሰክራል። እንደኛ ደግሞ እጣ የወደቀባቸው ጥሪ ያላቸው ወንጌል ይዞ ወደ ዓለም ይሄዳል። ሌላ ወንጌል ይዞ ወደ ጂንካ ይሄዳል፣ ወደ አፍሪካ ይሄዳል። ስለዚህ ወንጌላዊም ይሄዳል፣ ሐዋርያውም ይሄዳል። አሜን አሜን። በጣም ፎከስ ማድረግ ያለበት ማድረግ የፈለኩ አብ የሰጠው ተስፋ ቃል ጌታ ኢየሱስ እንደተናገረ ሐዋርያቶቹ ወደ 120 የሚሆኑት ሲጸልዩ ቆዩ ይላል መጽሐፍ ቅዱስ። ግን ኢየሱስ ከትንሣኤ በኋላ ሐዋርያቶች ጋር አብሮ ኖሯል። ለ40 ቀን ድረስ አብሮ ነበር። ተቻርገውታል፣ ነክተውታል፣ አብሮ በልተዋል፣ አብሮ ጠጥተዋል። ጌታ ምግብ ሁሉ ቆርሶ ሰጥቷቸዋል። ስጋ ደሜ ይሄ ነው ብለው። በጣም የሚገርመው ነገር ኢየሱስ ክርስቶስ በሄደ በ10ኛው ቀን ኢየሱስ ይመጣል ያለው መንፈስ ቅዱስ መጣ። ሲመጣ መንፈስ ቅዱስ ሲመጣ ስንት ቀን ሆኗል? 50 ቀን። ኢየሱስ ስንት ቀን ነበር ከነሱ ጋር? 40 ቀን። ብዙ ሰዎች ይቀላቀላሉ። ይሄ ገባ። ኢየሱስ ከሄደ በ50ኛው ቀን መጣ ብሎ ደፍሮ የሚሰብኩ አሉ። አይደለም። ኢየሱስ ከትንሣኤ በኋላ 40 ቀን ሙሉ ከሐዋርያቶች ጋር ምን ነበር? አብሮ ነበር። በሄደ 10 ቀን ሲሞላው መንፈስ ቅዱስ ደግሞ በመሃላቸው ሲመጣ ኢየሱስ ከተናገረበት ቀን ሳይሆን ኢየሱስ ሞቶ ወደ አብ ሄዶ 40 ቀን ከነሱ ከተለየ በኋላ ያለው ልዩነት 10 ቀን ነው። 10 ቀን 40 ላይ ሲደመር 50 ቀን። በ50ኛው ቀን ላይ መንፈስ ቅዱስ ወረደ። ባለ 50 ምንድነው? ለዚህ አገኛችሁኝ? ጴንጤቆስጤ ይላሉ። ጴንጤቆስጤ ማለት መንፈስ ቅዱስ አብ የሰጠው ተስፋ ቃል ወዶ ያገኛቸው አማኞችን ነው። ሪሊጅን አይደለም። ጴንጤቆስጤ ሪሊጅን አይደለም። መንፈስ ቅዱስ አብ የሰጠን ተስፋ ቃል ከአብና ከወልድ እግዚአብሔር ተልኮ መጥቶ 150 እየጸለዩ
ክርስቶስን ተስፋ ቃል ጠብቆ ትእዛዙን ጠብቆ ከሰገነታቸው ሳይወጡ ወንጌል ለማመስከር ሳይሄዱ ኃይል አልተቀበሉማ፣ አልተሰጣቸውም። ወደ ተለያየ ቦታ እንዲሄዱ መንፈስ ቅዱስ ከወረደ በኋላ እሱ ራሱ ነው የሚመራቸው። አሜን ነው። ለዚህ ነው ባህሪው መምራት ነው፣ ማብቃት ነው፣ ማስተማር ነው፣ መቀባል ነው፣ ማስነሳል ነው። ስለዚህ መንፈስ ቅዱስ በመጣ በአምሳኛው ቀን ወረደባቸው ይላል። ምን ላይ ማረጋገጫ አለ? ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4። አሜን አሜን። ጌታ ኢየሱስ ስለዚህ አመሰግነዋል። ክብር ለጌታ። በጣም የሚገርመው ባለ 50 የተባለው ቀን ባህል ነው እያከበሩ ያሉት። ያን ባህል ሌላ ይሄ የአይሁድን ባህል ሊያከብሩ ከተለያየ አገር አይሁዶች ከተሰደዱበት ከብዙ አገር መጡ ይላል። መጥተው እዛ ከተማ ላይ ኢየሩሳሌም ላይ ምን ሆኗል? ፈሰዋል። በጣም ብዙዎች ናቸው፣ ከ3000 የሚበልጡ። ግን ጌታ የተናገረውን ተስፋ ቃል በሰገነት ውስጥ በአንድ አዳራሽ እየጸለዩ ያሉ ቁጥራቸው 120 ይደርሳል። ተስፋውን ቃል የተቀበሉት 12ቶቹ ናቸው፣ ግን 11ዱ ናቸው። አንድ ሰው በመሃል ከኢየሱስ ኋላ ተጨምሯል። እሱም ያን ተስፋ ቃል ተቀብሎ ነው የተቀላቀለው። አሜን ነው። የኢየሱስ እግር ስር ይማር የነበረ ሰው ነው። ግን አሜን አሜን። ኢየሱስ ክርስቶስም ይላል መንፈስ ቅዱስ ሲመጣ ታየዋለህ፣ ሲመጣ ሲነካ ታየዋለህ፣ በደም ትረዳዋለህ። አሜን አሜን። ጓጉል ኃይል እንደመታም ሊመታ ይችላል። የሆነ ሰው እንደ ጎሸመም አድርጎ ሊመታ ይችላል። መጥቶ ሊወድ ይችላል። እንደ ንፋስም መጥቶ ሊገባብ ይችላል። ልምምዱ ልዩ ልዩ ነው። የተለያዩ ሰዎች የተለያየ ልምምድ አላቸው። አሜን። ትልቅ ነገር እንደወደቀብኝ ነገር ወደቀብኝ ይላሉ አንዳንዱ። እንደ ታላቅ እሳት መጥቶ ወደቀብኝ የሚሉ ሰዎች አሉ። አሜን። እንደ ንፋስ መጥቶ ደግሞ ቀስ እያለ ወንበር ላይ ቁጭ አድርጎ የሚያረሰርሳቸው ደግሞ በጣም ብዙዎች አሉ። አስተኝቶ እያለቀሰ እንደ ኤሌክትሪክ የሚወርድባቸው ብዙ ሰዎች አሉ። ያለቅሳሉ፣ ግን መንፈስ እየተሞሉ ነው። አሜን አሜን። ያ አይነት የመጨረሻ ግሎሪ ይሄ መንፈስ ቅዱስ የሚመጣበት ነገር ሲመጣ አንዳንዶቹ ደግሞ እንደ እንዝርት ያዞራቸዋል። እንደዚህ አንስቶ ራሱ ያስቀምጣቸዋል። አይወድቁም፣ አይሰበሩም። እንደ አርቡት ያዞራቸዋል። ከፈለገ አገልጋዩ እንደሚሆነው ሁሉ መንፈስ ቅዱስ አብሮ ያዞረዋል። ግን አይወድቁም፣ አይሰበሩ። ይወድቃሉ ሲሉ አይወድቁም። መንፈስ እየተሞሉ ነው። ኳስ አይደለም እየሰሩ ያሉት፣ ኳስ አይደለም። መንፈስ ቅዱስ የሚጠቀምበት ሰው በፈለገበት አክሽን መንፈስ ቅዱስ ማስተላለፍ የሱ ልምምድ ነው። አንዳንዱ እንዲመቶ መንፈስ ቅዱስ ይጥለዋል። ያ የሰውየው ልምምድ ነው። ፌል ነው ልንል አንችልም። አይን ለማሳወር የታምራት ጸጋ እግዚአብሔር ለሐዋርያቶቹ ከሰጠ ለምን ላንተ አይሰጥም? ይሰጣል ይሰጣል። ለሐዋርያ ጳውሎስ አልሰጠም። እውር ትሆናለህ፣ እውር ሆነ። ማን ነው የሰጠው? ያ ኃይል የአንደበቱን ቃል ያጸናው ማን ነው? እሱ ላይ ያለው የትንሣኤው ኃይል ነው ያጸናው። ያለ ትንሣኤው ኃይል ያለ መንፈስ ቅዱስ ኃይል ምንም ልናደርግ አንችልም። አሜን አሜን። ብዙ ሰዎች ይሄ የመንፈስ ቅዱስ ሙላትና አካሄድ ካለ መረዳት የተነሳ አሁን እንኳን አይናቸው እያየ እየሰራ ሰዎች ተነክተው እንደ ጉድ እያለቀሱ ተነክተው እንደ ኤሌክትሪክ እያደረጋቸው ፌክ የሚመስላቸው ሰዎች አሉ። ፌክ አይደለም። ያ ያለ አብ የሰጠን መንፈስ ቅዱስ ወርዷል። ወዶ በምንድን ነው? በመካከላችን ነው ያለው። አሜን አሜን። እሱ በእያንዳንዳችን ልብ ውስጥ መኖር ጀምሯል። ክብር ለጌታ። የጌታን ቃል ባይታዘዙ ነው መንፈስ ቅዱስ አይመጣም ነበር። የጌታን ቃል ስለታዘዙ ሰገነት ላይ ጠብቁ ብሎ የጌታቸውን ቃል ስለታዘዙ ዛሬ የጌታን ቃል የሚታዘዝ ሰው ሁሉ መንፈስ ቅዱስ በሙላት ያገኘዋል። አሜን አሜን ነው። አንድ ነገር ላሳያችሁ። የእግዚአብሔር ቃል ሲደመር የእግዚአብሔር ትእዛዝ ማክበር ውጤቱ ምን መሰላችሁ? የእግዚአብሔር አጋፔ ፍቅር። የእግዚአብሔር ቃል that is obey the word of God plus ያንተ ያን ቃል የመጠበቅ የመታዘዝ ህግጋት ምን ይሆናል? የእግዚአብሔር አጋፔ ፍቅር። አጋፔ ፍቅር አገኘህ ማለት የእግዚአብሔር ኃይል ይወርድብሃል። አሜን ነው።